A short time ago, the United States military began major combat operations in Iran. ከትንሽ ሰዓታት በፊት ኢራን ላይ ጥቃት ከፍተናል። ዓላማችን የኢራንን ስርዓት መገርሰስና ለአሜሪካ ሕዝብ ስጋት የማይሆነውን ደረጃ ላይ መድረስ ነው። ለድርድር የተሰጣቸው ድል ሙሉ በሙሉ አባክነዋል። የኒውክሌር ጣቢያቸውን፣ የሚሳኤልና የድሮን ማከማቻቸውን፣ የባህር ኃይላቸውን እንዲሁም መሪዎቻቸውን ሁሉ በቅርቡ እናጠፋለን። ይህ ትራምፕ ጦርነቱ በተጀመረ በሰዓታት ውስጥ የሰጡት መግለጫ ነው። በሚቀጥሉት 2 እና 3 ሳምንታት በኃይል እንደበድባቸዋለን፣ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን፣ በፍጥነት እንጨርሳቸዋለን። ለመጨረስም እየተቃረብን ነው። ይህም ጦርነቱ ከተጀመረ 32 ቀናት በኋላ በፕሬዝዳንቱ የተሰጠ መግለጫ ነው። አሜሪካ በዓለም ታላቅ የሚባለውን ወታደራዊ ተቋም ያላት ሀገር ናት። እስራኤልም በበኩሏ ታላቅ የሆነ የመረጃና የደህንነት መስሪያ ቤት ያላት ሀገር ናት። ታዲያ እነዚህ ሁለት የዓለማችን ታላቅ ሀገራት በተለያዩ ማዕቀቦች የወደቀውን ኢኮኖሚ ያላትንና ከ83 በላይ ህዝቧ የመንግስት ተቃዋሚ ሆኖ የምትታመሰውን ኢራን ላይ ጥቃት ከፈቱ። የኢራንን መንግስት ከስልጣን ሊያወርዱ የመሳሪያ አቅሟንም ሊያዳክሙ አፍርሰውም እንደ አዲስ ሊሰሯት ተስማሙ። ድፍን የዓለም ህዝብ ለኢራን አዘንላት፣ አለቀሰላት፣ አበቃላትም ተባለ። የሁለቱንም ዝንኞች እርግጫ መቋቋም ትችላለች ብሎ የጠረጠረም አልነበረም። ነገሮች ግን የተገላብጦሽ ሆነው ያልተጠበቀችው ኢራን በመካከለኛው ምስራቅ በመሳሪያ የተቀረውን ደግሞ በኢኮኖሚ አደቀቀች። ያልተገመተው ፈጽሞ ያልተጠረጠረውም ሆነ። ኢራን የሁለቱንም ዝነኞች እርግጫ ተቋቁማ መቋቋምን ብቻ አይደለም ተራገጠች። በሰፈሩላት ቁና እጥፍ እየሰፈረች እስካሁንም ጸንታ ቆማለች። አወዛጋቢው ሰው ትራምፕ ዓለምን እንዳወዛገቡ ቀጥለዋል። በጥቂት ቀናት እንጨርሰዋለን ያሉት ጦርነት 32ኛ ቀኑንም ይዟል። ከዚህ በኋላ 2 ወይም 3 ሳምንታት ቢቀሩ ነው ከግብ እናደርሰዋለን ብለው ሲዝቱ ተሰምተዋል። የኢራን ጦር ቃል አቀባይ በበኩሉም አሜሪካና እስራኤል በመሪዎቻችንና በሙስሊሙ ላይ ላደረሱት ጥቃት ዋጋቸውን ያገኛሉ፣ ሳይደመሰሱ ወይም እጅ ካልሰጡ ጦርነቱን አናቆምም ሲሉ ተሰምተዋል። የመካከለኛው ምስራቅ ጦርነት ቀጣይ መዳረሻው የት ይሆን? በፓኪስታን ሊዘጋጅ የታሰበው ድርድርም ከምን ደረሰ? ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ዘለግ ያለ ማብራሪያ ሰጥተዋል። ያነሷቸው አንኳር ነጥቦች ምን ናቸው? የኢራንስ ምላሽ ምን ይመስላል? የአሜሪካ እግረኛ ጦርስ ጉዳይ ከምን ደረሰ? እነዚህንና ሌሎች በመካከለኛው ምስራቅ ጦርነት ዙሪያ የሚያጠነጥሩ መረጃዎችን ይዘናል። አብራችሁን ቆዩ። ኢራንን ወደ ድንጋይ ዘመን እንመልሳታለን። ትራምፕ Tonight I want to provide an update on the tremendous progress our warriors have made in Iran. ፕሬዝዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንት ውስጥ ኢራንን በኃይለኛው እንደሚመቱ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ከ2 እስከ 3 ሳምንታት ባለ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ አስታወቁ። ትራምፕ በትናንት ምሽት ለሀገሪቱ ሕዝብ ባደረጉት በቴሌቪዥን በተላለፈው ንግግር የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸውን ግቦች ላይ ለመድረስ መቃረቡን ገልጸዋል። ጦርነቱ መቼ ይጠናቀቃል ለሚለው ግን የጊዜ ሰሌዳ ከመስጠት ተቆጥበዋል። ትራምፕ ባደረጉት ንግግርም በኢራን የተዘጋው የሆርሙዝ ወሽመጥ በኩል የሚያልፉ የነዳጅ የሚረከቡ ሀገራት ድፍረት በማሳየት ወሳኙን መተላለፊያ እንዲቆጣጠሩ ጠይቀዋል። ትራምፕ 20 ደቂቃ ገደማ በፈጀው የዋይት ሃውስ ንግግራቸው አሜሪካ በዚህ ጦርነት የያዘችውን ወሳኝ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡም ተናግረዋል። የኢራን የባህር ኃይል የድሮንና የባላስቲክ ሚሳኤል ጦሮች ተደምስሰዋልም ብለዋል። በሚቀጥሉት 2 እና 3 ሳምንታት በኃይል እንደበድባቸዋለን፣ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱት የ79 ዓመቱ ፕሬዝዳንት ውይይቶች ቀጥለዋል ሲሉም ተደምጠዋል። ትራምፕ ስራውን እንጨርሰዋለን፣ በፍጥነት እንጨርሰዋለን፣ ለመጨረስ በጣም እየተቃረብን ነው ብለዋል።
ትራምፕ የኢራን ወታደራዊ አቅም መዳከሙን ቢናገሩም እስራኤል ግን ዛሬ ሐሙስ በኢራን ሚሳኤል ጥቃት እንደተፈጸመባት ገልጻለች። የተባበሩት አረብ ኤሚሬት በበኩላቸውም የአየር መከላከያዋ በድጋሚ ለሚሳኤልና የድሮን ስጋቶች ምላሽ እየሰጠ እንደሆነም አስታውቀዋል። ዩናይትድ ስቴትስ ከኔቶ ልትወጣ እንደምትችል ትራምፕ አስጠነቀቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የሆነውን ኔቶን በጥብቅ አወገዙ። ፕሬዝዳንቱ ዛሬ ለሀገሪቱ ሕዝብ የሚያሰሙትን ንግግር ሰዓታት ቀደም ብለው ከሮይተርስ ዜና ምንጭ ጋር ባደረጉትም ቃለ ምልልስ ዩናይትድ ስቴትስ ኢራን ላይ ለያዘችው ግብ የተቀሩት የኔቶ አባላት ዳተኞች ናቸውም ሲሉም ወቅሰዋል። ከአትላንቲክ ማዶ ለማዶ የነበረውም ግንኙነት ፕሬዝዳንት ዶናልድ ትራምፕ ዳግም የሀገሪቱን መንበረ ስልጣን ከጨበጡበት ጊዜ አንስቶ እየተንገጫገጨ ነው። ፕሬዝዳንቱ ዩናይትድ ስቴትስ ከኔቶ አባልነት ስለ መውጣቷም በጥልቀት እያሰቡበት መሆኑን በመናገርም ዝተዋል። ዩናይትድ ስቴትስ የጦር ኃይል ትብብሩ ድርጅት ኔቶ አባልነት በአገሪቱ ሴኔት የጸደቀው እንደ ጎርጎሪያኑ አቆጣጠር በ1949 ነበር። ወዳጆቻችንን አንመታም፣ ኢላማችን አሜሪካ ናት ሲሉ የኢራኑ የውጭ ጉዳይ ሚኒስተር ተናገሩ። የኢራን የውጭ ጉዳይ ሚኒስተር አባስ አርጊቺ አገራቸው በፋርስ ባህረ ሰላጤ ቀጠና ላይ የሚገኙ ሀገራት ጋር ምንም አይነት ግጭት እንደሌላቸውና ጥቃት የምትፈጽመውም በወዳጆቿ ላይ ሳይሆን በእነዚህ ሀገራት ውስጥ በሚገኙ የአሜሪካ የጦር ተቋማት ኃይሎች ላይ መሆኑን ገልጸዋል። ሚኒስትሩ አሜሪካ የባህረ ሰላጤውን ህዝቦች እንደ ሰብአዊ ጋሻ እየተጠቀመችባቸው ነው ሲሉም ወቅሰዋል። ዋሽንግተን የእነዚህን ሀገራት መሬት፣ የአየር ክልልና የባህር ወለል ኢራንን ለማጥቃት እየተጠቀመችበት መሆኑንም አክለው ገልጸዋል። አርኪቺ ንግግራቸውንም ሲቀጥሉ በቅርቡ በኩዌት ታይቶ የነበሩት 3 የአሜሪካ F-18 የጦር አውሮፕላኖች እንደ ምሳሌም ጠቅሰዋል። እነዚህ አውሮፕላኖች በኩዌት ምን ይሰሩ ነበር ሲሉ የጠየቁት ሚኒስቴሩ አውሮፕላኖቹ በዚያው በሚገኙ የአሜሪካ የነዳጅ ጫኝ አውሮፕላኖች አማካኝነት ነዳጅ እንደሚቀዱና ይህም የኢራን ላይ ጥቃት ለመሰንዘር የሚደረግ ዝግጅት መሆኑን አመልክተዋል። በእነዚህ አገራት የአሜሪካ የጦር ሰፈሮች ባይኖሩ ኑሮ ምንም ጥቃት አይሰነዘርባቸውም ነበር ሲሉም አጽንኦት ሰጥተዋል። በመጨረሻም የባህረ ሰላጤው ሀገራት በኢራን ላይ ከማማረር ይልቅ አሜሪካንና የጽዮናውያንን አገዛዝ ሊወቅሱ እንደሚገባም አርኪቺ አሳስበዋል። በእኛ ላይ ማማረር ፍጹም ፍትሐዊ አይደለም ያሉት ሚኒስቴሩ ቀጠናው የአሜሪካ ጦር መሰብሰቢያ መሆኑም ለሀገሪቱ የደህንነት ስጋት መፈጠሩንም ጠቅሰዋል። ኢራን በአሜሪካና እስራኤል ላይ ከእስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ቴህራን ማስጠንቀቂያውን የሰጠችው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመልሳት መዛታቸውንም ተከትሎ ነው። ሀታም አልናቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ይህ ጦርነት እስከ ውርደታችሁ እስከ ውድቀታችሁ ዘላቂና የተረጋገጠ ነው፣ በጸጸት እጃችሁን እስክትሰጡ ይቀጥላል በማለት እንዳስጠነቀቀ የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። ለአሜሪካ ሕዝብ ትላንት ረቡዕ ማብራሪያ በሰጡበትም ወቅት ነው ስለ ጦርነቱ መገናኛ ብዙሃንና ማህበራዊ መገናኛ ዘዴዎች አስተያየት ሲሰጡ የቆዩትም ትራምፕ በይፋ ለሀገራቸው ሕዝብ ማብራሪያ ሲሰጡ አሜሪካና እስራኤል በኢራን ላይ ዘመቻ ከከፈቱ ወዲህ የመጀመሪያቸው ነው። ፕሬዝዳንቱ በንግግራቸውም እንደከዚህ ቀደሙ ሀገራቸው ጦርነቱን እያገባደደች እንደምትገኝም ተናግረዋል። አታም አልናቢያ ተብሎ የሚጠራው የኢራን ጦር ሰራዊት ዘመቻዎች እዝ ማዕከላዊ ዋና ጽህፈት ቤት ቃል አቀባይ ኢብራሂም ዞልፋቂር አሜሪካና እስራኤል የኢራንን ወታደራዊ አቅምን በተመለከተ የሰሩት ትንተና ጎድሎ እንደሆነ ገልጸዋል። አያይዘውም አሜሪካና እስራኤል በመሪዎቻችንና በሙስሊሙ ላይ ላደረሱት ጥቃት ዋጋቸውን ያገኛሉ፣ ካልተደመሰሱ ወይም እጃቸውን ካልሰጡ ጦርነቱን አናቆምም ብለዋል። आप अपने सामने ये देख सकते हैं अमेरिकी फौज जो है वो मुत्तहिदा अरब अमारात में पहुंची, यानी कि अमेरिकी जो बहरी बेड़े हैं उनके በአረብ ኤሚሬትስ አውሮፕላን ማረፊያ በርካታ የአሜሪካ ወታደሮች መታየታቸው ተገለጸ።
በተባበሩት አረብ ኤሚሬት በሚገኘው አንድ አውሮፕላን ማረፊያ ውስጥ ከፍተኛ ቁጥር ያላቸው የአሜሪካ ወታደሮች መኖሪያ የሚያሳዩ ምስሎች በበየነ መረብ ላይ እየተሰራጩ ሲሆን ይህም ከኢራን ጋር በተያያዘ ወታደራዊ ዝግጅት እየተደረገ ነው የሚል ጥርጣሬን ፈጥሯል። የወታደሮቹ መታየት በስፋት ወታደራዊ ኃይል የማሰማራት እቅድ ሊኖር እንደሚችል የሚጠቁሙ ወሬዎችን ያባባሰም ሲሆን አንዳንዶች ደግሞ ይህ ለትልቅ ዘመቻ የሚደረግ ዝግጅት ሊሆን እንደሚችል በመግለጽ ላይ ናቸው። ሆኖም ግን በ10 ሺዎች የሚቆጠሩ ሰራተኞች ሊሆኑ ይችላሉ ተብሎ የተገመተው የዚህ ስምሪት ትክክለኛ ዓላማ እስካሁን አልታወቀም። ከአሜሪካም ሆነ ከተባበሩት አረብ ኤሚሬትስ ወገን ስለ ወታደሮቹ እንቅስቃሴ የተሰጠ ይፋዊ መግለጫ ወይም ዝርዝር መግለጫ የለም። ተንታኞቹ እንዲህ አይነቱ ስምሪት አፋጣኝ የሆነ የጦርነት ጥቃት ሳይሆን ከመደበኛ የወታደሮች ቅያሬ፣ ከሎጂስቲክ ዝግጅት ወይም ከማስፈራሪያ እርምጃዎች ጋር የተያያዘ ሊሆን እንደሚችልም አስጠንቅቀዋል። Earlier, President Masoud Pezeshkian laid out Tehran's conditions to end the conflict, including compensation for the U.S. and Israeli assault. የኢራን ፕሬዝዳንት መሱድ ፔዚክሻን ማክሰኞ ዕለት እንደተናገሩት አገራቸው ከእስራኤልና ከዩናይትድ ስቴትስ ጋር እየተካሄደ ያለውን ጦርነት ለማቆም ጽኑ ፍላጎት አላት። ሆኖም ግጭቱ ዳግም እንደማይከሰት የሚያረጋግጥ ዋስትና እየፈለገች መሆኑን ገልጸዋል። ከፕሬዝዳንቱ ጽሕፈት ቤት የወጣው መግለጫ እንደሚያመለክተውም ፔዚክሻን ከአውሮፓ ምክር ቤት ፕሬዝዳንት ጋር በስልክ ባደረጉትም ውይይት የቴህራንን ዋነኛ ጥያቄ በድጋሚም አንስተዋል። አስፈላጊዎቹ ሁኔታዎች በተለይም ጥቃቱ ዳግም እንደማይፈጸም የሚያረጋግጡ ዋስትናዎች እስከተሟሉ ድረስ ይህንን ግጭት ለማቆም የሚያስችል አስፈላጊ ፍላጎት አለንም ብለዋል።